ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ በአይነቱ ለየት ያለ የሚጣፍጥ ቆንጆ ምግብ ይዤላችሁ መጥቻለሁ። ጤናማ ነው፣ ስትበሉት ደግሞ በጣም የሚጣፍጥ ሰርታችሁም ደግሞ የምትወዱት የምግብ አሰራር ነው ይዤላችሁ የመጣሁት። የሁላችሁ እንደዚህ የሚያምር ቀለል ያለ አሰራር ነው። ቤታችን ውስጥ በምናገኛቸው ጥቂት ግብአቶች ደግሞ ተጠቅመን ደግሞ እንደዚህ የሚጣፍጥ ቆንጆ ምግብ ዛሬ እንሰራለን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ እያረጋችሁ እንግዲህ ስራዬን አበረታቱኝ። ሌሎች ሰዎች ዘንድም ደግሞ እንዲደርስ አድርጉልኝ። ስለ ሁሉም አመሰግናለሁ። አሁን ወደ ስራው እንግባ። አሁን እዚህ ጋር እኔ አንድ ብርጭቆ የሚያክል የድፍን ምስር ነው ይዤ የመጣሁት። ለቅሜን ይዤ የመጣሁት አንዳንድ ነገር ካለው ግን ያው ፊት ለፊታችሁም እያየሁት ነው። ከዛ በደንብ አድርገን ደጋግመን አፈርም ካለው አንዳንድ ያለፈ ነገር ካለ ቆንጆ አድርገን አጥበን ደግሞ እንቀቅለዋለን። አሁን እዚህ ጋር ድስት አጥቻለሁ። አጥቤው ስላመጣሁት እሱ ላይ አድርገን ደግሞ እንቀቅለዋለን። ስንቀቅለው ልክ ለወጥ እንደምንሰራው ሙትት አናደርገውም። ትንሽ ሲቀረው ነገር ነው የምንለው የምናወጣው ማለት ነው። እዚህ ጋር አይብ ነው ይዤ የመጣሁት። ከዛ ቀይ ሽንኩርት፣ ቃሪያ ደግሞ የከለር እኔ ለመልኩ ብዬ ነው። አረንጓዴውን ካላችሁ በአረንጓዴው መጠቀም ትችላላችሁ። እንዲሁም ደግሞ ቅቤ፣ ነጭ ሽንኩርት፣ ኮረሪማ፣ ጨው እያልን እየጨመርን እንግዲህ አጣፍጠን እንሰራዋለን። በጣም የሚጣፍጥ የምግብ አሰራር ነው። ሰርታችሁም እንደምትወዱት ነው። ይኸው አሁን እንግዲህ እናየዋለን። በጣም እንዳይበስልብን ማለት ነው። በጣም ከበሰለ ከአይቡ ጋር መልኩን ያጠፋብናልና እንደዚህ በእጃችሁ አይታችሁት ትንሽ ቀረት ነገር ያለው ከሆነ ይበቃዋል። እኔ አሁን ይበቃዋል ብያለሁና ውሃውን አጠንፍፌ አስቀምጠዋለሁ። አሁን እዚህ ጋር መጥበሻ ጥጃለሁ። መጥበሻ ላይ አነስ አድርገን ዘይት እንጨምርበታለን። ያው ዘይቱም እንዳይበዛብን ማለት ነው። ቅቤ በኋላ ላይ ስለምንጠቀም ዘይቱ ሽንኩርቱን ብቻ እንዲያበስልልን ነው። በመጀመሪያ ነጭ ሽንኩርቱን ጨምረን ትንሽ ከዘይቱ ጋር ሞቅ እናደርገዋለን። ይሄን ያህል ከዘይቱ ጋር ደግሞ ነጭ ሽንኩርቱ ከበሰለልን በኋላ ቀዩን ሽንኩርት ጨምረን ደግሞ አንድ ላይ ትንሽ እናበስለዋለን። ከዚህ በፊትም የሰራሁት አይብ አለ፣ ለየት ያለ በነጭ ሽንኩርት የሰራሁት። እሱንም ካላያችሁ ብትመለከቱት በጣም የሚገርም ቆንጆ ጣዕም ያለው አይብ ከዚህ በፊት ሰርቻለሁ። አሁን ዘይቱን አነስ አድርገን ስለጨመርን ትንሽ ቅቤ ደግሞ ጨምረን ቀዩንና ነጭ ሽንኩርት ደግሞ አንድ ላይ እናበስለዋለን። ከዛ ይሄን ያህል ከበሰለልን በኋላ የቀቀልነውን ድፍን ምስር ጨምረን ደግሞ አንድ ላይ ከሽንኩርቱ ጋር ደግሞ እንዲዋሃድና ጣዕም እንዲኖረው እናደርገዋለን። ከዛ ጨው የሚበቃውን ያክል እንጨምራለን። እኔ እዚህ ጋር ሚጥሚጣ አልጨመርኩም፣ ቃሪያ ስለምጨምር እንዳያቃጥል ብዬ ነው። ግን ሚጥሚጣን ብታደርጉበት ደግሞ በጣም ነው የሚጣፍጠው። ሚጥሚጣ የሚፈልግ ሰው ትንሽ ቢጨምርበትም ቆንጆ ነው። እኔ ቻናል ውስጥ እንግዲህ ከገባችሁ በጣም ለየት ያለ ምግብ ከዚህ በፊት የሰራኋቸው አሉና ቻናሌ ውስጥ እንግዲህ ገባ ገባ እያላችሁ ብዙ ጤናማ የሆነ በጣም የሚጣፍጥ ቆንጆ ቆንጆ ምግቦች ለየት ያሉ ምግቦች ማለት ነው የሰራኋቸው አሉ። እነሱንም ገብታችሁ ብትመለከቱት ያው እንማማርበታለን። ከሽንኩርቱ ጋር ትንሽ በሰል ስታደርጉት
ድፍን ምስሩ ጣዕሙን ስለሚይዝ ቆንጆ ይሆንልናል። ከዛ የቀረውን ቅቤ ደግሞ እዚህ ጋር እንጨምረዋለን። ቅቤ እንግዲህ የምትፈልጉትን ያክል መጨመር ትችላላችሁ። ከዛ እዚህ ጋር ኮረሪማ ነው እየጨመርኩ ያለሁት። አንድ ትንሿን የሻይ ማንኪያ ሞላ አድርጌ ነው የጨመርኩበት፣ ያው ጣዕሙን ቆንጆ እንዲያደርግልን ማለት ነው። ከዛ ቃሪያ ነው የጨመርኩ ያለሁት። ቃሪያውን እዚህ ጋር አንዱንም ቅድም እንዳልኳችሁ ያላችሁን ቃሪያ፣ እኔ ለመልኩ ብዬ ነው እዚህ ጋር ወጣ ገባ ያደረግኩት። አረንጓዴውን ብትጨምሩበት ትችላላችሁ። ከዛ እሳቱን አጥፍቼዋለሁ እና ትንሽ በረድ እንዲልላችሁ አድርጋችሁ ነው አይቡን መጨመር ያለባችሁ። እሳቱ ላይ አይቡን ከጨመራችሁበት አይቡ ይቀልጥባችኋል። ስለዚህ እሳቱን አጥፍታችሁ ትንሽ በረድ ማለቱን ስታረጋግጡ ምስሩን ማለት ነው መጨመር አይቡን። ከዚህ በላይም አይቡን ብታበዙበትም ትችላላችሁ። ይኸው እንደዚህ አድርጌ አዋህጀዋለሁ። ለአይንም ስታዩት ያምራል፣ ሲበላ በጣም ነው የሚጣፍጠው። አሁን ደግሞ በቃ አድርገን እናቀርበዋለን። እኔ እዚህ ጋር ጣባ አምጥቻለሁ፣ እሱ ላይ አድርገን ደግሞ እናቀርበዋለን። ይኸው እንደዚህ አድርጌ አቅርቤዋለሁ። ይኸውላችሁ በጣም የሚያምር ለየት ያለ ቆንጆ ምግብ ነው ዛሬ ይዤላችሁ የመጣሁት። ትወዱታላችሁ። ቀለል ያለ ግብአት ነው፣ ሁላችንም በቤታችን የምናገኘው የግብአት አይነት ስለሆነ እንደዚህ አድርጋችሁ ደግሞ እናንተም ሰርታችሁ ተመገቡት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ነው ከልብ የማመሰግነው። ሁል ጊዜ እንደምላችሁ እንግዲህ ላይክ አድርጋችሁ ስራ የሰዎች ዘንድ እንዲደርስ ብታደርጉልኝ በጣም አመሰግናለሁ። ስለ ሁሉም እግዚአብሔር ይስጥልኝ። በሚቀጥለው በሌላ ስራ እመለሳለሁ። ሰላም ሁኑልኝ። ቻው